ሳይንስ ሊያስረዳቸው ያልቻላቸው 7 አስደናቂ ቦታዎች። ቤርሙዳ ትሪያንግል። ያገኘውን ሁሉ ወዴት እንደሚሰውር እስካሁን ያልታወቀው ቤርሙዳ የሳይንቲስቶች ራስ ምታት ነው። ብዙዎች ማግኔታዊ ስበትን ምክንያት አድርገው ቢወቅሱም ማንም ግን ቤርሙዳ የበላቸውን መርከቦችና አውሮፕላኖች መዳረሻ ማረጋገጥ አልቻለም። ዴቪልስ ኬትል። ይህ አስገራሚ ዋሻ ወደ ውስጡ የሚፈሰውን ወንዝ ወዴት እንደሚያደርሰው አልታወቀም። ተመራማሪዎች ወንዙን መጨረሻ ለማወቅ የአቅጣጫ ጠቋሚ ጂፒኤስ እስከ መጠቀም ቢደርሱም የዚህ ሁሉ ውሃ መዳረሻ ግን ሊገኝ አልቻለም። የሄስዳለን ብርሃን። ሄስዳለን በምትባለው የኖርዌይ ከተማ ከ100 ዓመታት በላይ በሰማይ ላይ አስደናቂ ብርሃን ይታያል። ይህ ብርሃን የሚይዘውን የቀለም አይነትና የሚጓዝበትን አቅጣጫ በየጊዜው የሚቀያየር ሲሆን የብርሃኑ ምንጭ ግን ማንም በእርግጠኝነት መናገር አልቻለም። ተንቀሳቃሾቹ ድንጋዮች። በአሜሪካው የሞት ሸለቆ በረሃ ማንም ሳይነካቸው በራሳቸው የሚንቀሳቀሱ ድንጋዮች ይገኛሉ። አንዳንዶቹ ድንጋዮች እስከ 272 ኪሎ ግራም የሚመዝኑ ሲሆን የሚጓዙበት ፍጥነትና አቅጣጫ መቀየር ማንም ሊፈታው ያልቻለው እንቆቅልሽ አድርጓቸዋል። የእሳቱ ፏፏቴ። ይህ ፏፏቴ ለብዙ ምዕት ዓመታት ከስሩ መንደዱን ያላቋረጠ እሳት መገኛ ነው። ተመራማሪዎች ከስሩ የሚፈልቅ የተፈጥሮ ጋዝ ስላለ ነው የሚል መላምትን ቢያስቀምጡም በርካቶች ግን ለዚህን ያህል ጊዜ የሚቀጣጠልን እሳት የሚያነድ ጋዝ አይኖርም ባዮች ናቸው። የጠፋችው ከተማ። በ1930ዎቹ ኢኑዊት የተባሉ ህዝቦች በካናዳ አንጂኩኒ ሐይቅ አካባቢ ይኖሩ ነበር። በወቅቱ የእንስሳትን ጸጉር በመሰብሰብ ይተዳደር የነበረው ጆይ ላቤል የተባለ ሰው እነዚህ ህዝቦች ይኖሩበት ወደ ነበረው ቦታ ሲሄድ ያጋጠመው ግን እስከዛሬም ለብዙዎች ያልተፈታ እንቆቅልሽ ነው። ጆይ በቦታው ሲደርስ ሙሉ የአካባቢው ነዋሪዎች የደረሱበት ሳይታወቅ ጠፍተዋል። ነገሩን የበለጠ አስደንጋጭ የሚያደርገው ደግሞ ምግብ የሰሩባቸውን ድስቶች እንኳን ከምድጃው ሳያወርዱ የተሰወሩ መኖራቸው ነው። የጸጥታው ቦታ። በሜክሲኮ የኢሪ በረሃ የሜክሲኮ ቤርሙዳ እየተባለ የሚጠራ ቦታ አለ። እዚህ ቦታ ላይ ታዲያ ምንም አይነት የስልክም ሆነ የራዲዮ ሲግናል መስራት የማይችል ሲሆን የኤሌክትሪክ የሚሰሩ ነገሮች በሙሉ እዚህ ሲደርሱ መስራታቸውን ያቆማል። እዚህም ሰበቡ ማግኔታዊ ስበት ነው ቢባልም ማንም ለዚህ ማስረጃ አቅርቦ ሊከራከር አልቻለም።